ያለው እግዚአብሔር ልጆቻችሁን አጨብጭቡበት። ሰረገላውን በሳት ሰጥቶታል፣ በደመና ላይ ይረማመዳል። በብርሃን እንኳን በሰማይ ያለው እርሱ ነው ጌታ የምናመልከው፣ እርሱ ነው ጌታ የምናመልከው። ኃያል ነው ንጉሡ እውነት በፊቱ ፍትህ በእጁ ሲኦልም ገነት አለው በደጁ። ስልጣን የእርሱ ነው አለቅነት አንድ እንደ ጌታ ከአማልክት ማን እንደ ጌታ። ኃያል ነው ቅዱስ ኃያል ነው እግዚአብሔር ኃያል ነው። አይቻለሁ ባይኔ ሲታዘዝ ነፋስ ታቦር ተራራ ተንቀጠቀጠ፣ ግርማው ሲገለጥ ሁሉም ገለጠ። ድንቅን አድራጊ ተአምረኛ ከማዳኑ ጋር ይምጣ ወደኛ። ኃያል ነው እግዚአብሔር ኃያል ነው። ምስጋና ይገባል ለኃያሉ እግዚአብሔር። ልጆቻችሁን አጨብጭቡበት። ሰላም ሰላም፣ ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? መግቢያ ላይ እንዳያችሁት እንኳን ደስ አላችሁ። እንኳንም ለእናታችን ለቅድስት ድንግል ማርያም ዓመታዊ ክብረ በዓል ለግንቦት 21 አደረሳችሁ አደረሰን። አሜን። ደስ የሚል ዛሬ መንፈስን የሚያረካ የኦርቶዶክስ ልጆች የሆናችሁ እልል እንኳን ደስ አላችሁ። እንኳን አብሮ ደስ አለን ማለት ነው። አለን አልጠፋንም ማለት ነው። የሉም ጠፍተዋል ሲሉ ኖረን የሚለው መዝሙር ማለት ነው። አለን በእግዚአብሔር ሁሉን አልፈን የሚባለው ዛሬ ነው ማለት ነው። እና እግዚአብሔር ይመስገን አለን፣ ገና እንበዛለን ማለት ነው ኦርቶዶክሶች። እና በዛሬው ዕለት በጣም ደስ ያለኝና ያስደነቀኝ ነገር ነው ለእኔ ማለት ነው። ምክንያቱም በዛሬው ዕለት የኦርቶዶክስ ቤተ ክርስቲያን 44 ልጆቿን በተክሊል ድራለች ማለት ነው። ደስ በሚል በቅዱስ ተክሊል በተባረከ ትዳር የአብርሃም የሳራ ያድርግላቸው እና እንኳን ደስ አላችሁ። ይሄን እድል ለእኛም ያድለን እያላችሁ ሁላችሁም ጸሎት አድርጉ። እግዚአብሔር አምላክ እኛንም ያድለን በሉ። የእውነት ይሳካላችሁ ምኞታችሁ። እኔ በጣም ቀናው፣ በጣም ደስ አለኝ። በጣም ነው የቀናሁት ከምላችሁ በላይ ማለት ነው። እና እንኳን ደስ አላችሁ። የሰው ደስታ የሚያስደስታችሁ በእንደዚህ አይነት ደስታ፣ ይሄ የሁሉም የኦርቶዶክሳን ክብርና ደስታ ነው ማለት ነው። የምር በአንድ ቀን 44ቱን በቅድስና በድንግልና በተክሊል በቅዱስ መዳር በጣም ደስ የሚል መንፈስን የሚያረካ ህይወትን የሚያድስ ደስ የሚል ነገር ነው እና እኛንም ለዚህ ክብር ያብቃን እያላችሁ ጸሎት አድርጉ። ሁላችሁም እንኳን ደስ አላችሁ። እንዲሁም ለእመቤታችን ለቅድስት ድንግል ማርያም እንኳን ዓመታዊ ክብረ በዓሉን አደረሳችሁ አደረሰን። እኔ በጣም ደስ ብሎኛል። የእናንተ ስሜትስ? እናንተስ ደስ አላችሁ? እኔ በጣም ደስተኛ ነኝ፣ እግዚአብሔር ይመስገን። ማርያምን የምሬን ቀን ነው፣ የእውነት ስነግራችሁ ቀን ነው። ሰው ይቀናል፣ እኔ በጣም ቀን ነው። በጣም ደስ አለኝ። ታድለው የቅናት መንፈስ፣ እውነት መንፈሳዊ ቅናት ነው የቀናሁት። ምን አለ ከነዚህ ውስጥ አንዷን ባደረገኝ መድኃኒዓለም ነው ያልኩት። እመቤቴ እንዴት ደስ እንደሚል ይሄን መታደል ነው ለእኔ ማለት ነው። የምር እግዚአብሔር ይመስገን። እና ትውልዱ ወደ ሃይማኖቱ መሄዱ በዚህ ሰዓት በዚህ ዘመን የሉም ጠፍተዋል፣ ጨዋ ልጆች የሉም በተባለበት ሰዓት አለን ብለው ይሄን ደግሞ ሲያስመሰክሩ በዓለም ላይ ለምስክርነት የሚበቁ ናቸው። በጣም ደስ በሚል ሁኔታ እግዚአብሔር ይመስገን ስለማይነገር ስጦታው ማለት ነው። እና በጣም ደስ ብሎኛል። እንኳን ደስ አላችሁ።
እግዚአብሔር ይመስገን ቃል ስላጣው ነው ዝም ብዬ እንደዚህ የምደጋግምባችሁ ማለት ነው። የእውነት ደስታ መቆጣጠር አቃተኝ። ማለትም ብዙዎች ሲያገቡ አይተናል፣ ግን ይሄ ድንቅ ተአምር የሆነብኝ ምንድን ነው 44 ሙሽሮች በተክሊል በአንድ ቀን ማድረጋቸው በጣም ደስ የሚያሰኝ ነው ማለት ነው። የእውነቴ የሰው ልጅ እንደዚህ አይነት ነገር ደስታ ሲል ከዚህ በላይ ምንም አይመጣም። በተለይ በሃይማኖት ዙሪያ ሃይማኖታችን ምን አክል ትውልዱ ወደ ሃይማኖቱ እየቀረበ እንዳለ፣ ምን አክል ትውልዱ እንዳልጠፋ የሚያሳይ ምስክርነት ነው። ስለዚህ ለእኔ ደግሞ በጣም ደስ ያለኝም ደስታም ነው፣ የደስታ ቀን ነው የምላቸው። እኔ የራሴ ሰርግ እንደሆነ ነገር ነው ውስጥ ያስደሰተኝ ማለት ነው። እና እንኳን ደስ አላችሁ። ሁላችንም በሃይማኖታችን እንጽና። እንኳን ደስ አላችሁ። የአብርሃም የሳራ ያድርግላችሁ። ውለዱ ክበዱ እላለሁ። ሰላማችሁ ይብዛ። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። በዚህ ደስ ያላችሁ ደስታችሁን በሀሳብ አስተያየት ስጡ። ሰላማችሁ ይብዛ።